ወንድማችን መሐመድ አልዓሩሲ እኛ ያው ዲቤት ስናረግ ሚዲያ ላይ ሶስት እንግዶች ከሆን አራት ሰው ጋር ነው ዲቤት የምናረገው ሁለት እንግዶችና ሶስተኛው እኔ ሶስት ሰዎች ጋር ማለት ነው ሁለት እንግዶችና ከሱዳንና ከግብጽ የመጡ እንግዶችና ከጋዜጠኛው ራሱ ነው ዲቤት ብንፋለመው ጋዜጠኛው ራሱ ሳይድ ይዛል እና አው የሆነ የአረብ ሊግ የአረብ ሙቭመንት ምናምን ወዘተ የሚሉት ነገር ገባ ይሄ ግን እኛ ጋር መንግስት ያለው አንዴ ለአራት ሰው መሐመድ አልዓሩሲ አጣብቅኝ ውስጥ ሲያስገቡት ያ ቪዲዮ ለኡስታዝ ጀማል በአማርኛ አስተረከው ያኔ እሱም ነቀለ እኔ አረበኛ ይቻልኩ እንዴት እነዚህ ልጆች ይቸገራሉ በሚል እሱም ገባበት ከዛ ወንድማችን ሙሳ ሼህ ከዛ ቲም ፈጠር ዲጂታል ቲም ፈጠር ቁጭ ብለው ኢትዮጵያ ሲጻፍ በማንኛውም አረቢክ ፕላትፎርም ላይ ተቀርጎ የሚከታተል ቲም ፈጠር ነው አንዱ ወንድማችን አቡ ሁሴን አወድ ጋሊብ ይባላል ሽታ ቁጭ ብሏል አንዱ እህታችን ሳብሪን ሽፋት ይባላል ኦስትሪያ ቪየና ላይ ቁጭ ብላለች እህታችን ሐናን ምትባላለች ሪያድ ቁጭ ብላለች ወንድሜ ናስር የሚባል እዛ ኒውዮርክ ላይ ቁጭ ብሏል ይሄ ወንድማችን ናስር ስፔሻሊ ኢንፎርሜሽን ኢንተለጀንስ ላይ የሚሰራ ልጅ ነው እዛ አሜሪካ ላይ ሳውዲ ተወልዶ ሁላችንም ሳውዲ ተወልደን ያደግነው ግን የተለየ ሌላ ትልቅ ሱል አለብን እሱን ወንድማችን አክረም አልዓሩሲ የሚባል ነበርኛ ጋር ይሄ አክረም አልዓሩሲ ሆፕ ኢንተርቴይንመንት ጋር ራሱ ተስማምተን ስለ ህዳሴ ግድብ መጀመሪያ ጊዜ በአረበኛ እና በአማርኛ በእንግሊዝኛም ዘፈን ተዘፍኖ ሆፕ ኢንተርቴይንመንት ላይ ራሱ ወጥቷል ለፍቶኛ ጋር ፈክቷል ወንድማችን አክራም ግን ታሞ ሲመጣ መጀመሪያ ካንሰር ይዞት ነበር ሳውዲ መንግስት አከመው ሁለተኛ ጊዜ ሲይዘው ያላንኳኳ ነው በር የለም እሱ እንድናከምበት ብር ማለት ነው አክራም ግን ዛሬ ስለ ህዳሴ ሰርቶ የሆነ አይዞ ያኔ ስለሱ ከመና ብርን ስለምን አንድም ሰው ዞር ብሎ ያየን የለም አንድም ሰው ጆርዳን ይታከማል ብሎ ምናምን ስንል ማንም ስቱዲዮ ግን ያን ስቱዲዮ እሱ ከጅዳ መጥቶ አንድ የሃሪ አልহামዱሊላህ እሱ የህክምናው ስንጠይቅ ማንም ሰው ዞር ብሎ አላየንም ግን አክራም ሲሞት ለለቅሶ ብሎ ብዙ ሰዎች ሄደዋል ጅዳ እሱን ለቅሶ ለማድረግ ምን አለበት ያ የሄደው ባለስልጣናት ለለቅሶ እሱ ጅዳ ኤምባሲ ለመሳተፍ የሄዱት የነሱ ቢዝነስ ክላስ የሚከፍሉት ትኬት ለሱ አሁን ህክምና ቢወርስ ነበረው ያኔም ቁጭ ብለን ራሳችን ጋር እንድናስብ አረገን ገባ ቢያንስ እነሱ የሄዱበት ሚኒመም የሄዱ ሰዎችን ወደ $3000 ወይ $2000 ይሆን ይችላል ለሱ አንድ ነገር ተሆነ ዛሬ እኛ መሐሪ ይሆን ነበር ያ ቲም ነበርናልኩ ከተለያየ ቦታ ጋር ከተለያየ ሰዎች ቲም ነበር ያ ሰውን እንዲቆረጥ ወገባችን እንዲቆረጥ ነው ያደረገውና ብዙ ሰው ራሱ ጉዳይ እንኳን ህዳሴ ግድብ የፈለገው ነገር ለምን ድብን ይልምና የተነቀጡ ወንድሞቼ ተዋሉ የነሱ ድክመት አይደለም ይሄ በፍጹም የነሱ ድክመት አይደለም በፍጹም ይሄ ድክመት እዚህ ጋር ያለ ሰው ነው ኦርጋናይዝ ማድረግ ያልቻለ ሰው ነው ያልኩ ዩኒቨርሲቲ ውስጥ እንዴት ኦርጋናይዝ እንደሚሆን ወጣት ናቃለን የወጣት የምናምን ይላል የታለ ወጣት ማን ወጣት ነው ሰበሰብኩ ሁሉም አላህ እድሜና ጤና ይስጠው መልካም ነገር የሰራ ነው ግን ይሄኛ መሐል ላይ ሾክ ታረገና በጣም እንድናን ቁጥራችን እንዲያንስ አረገን ዛሬ ግን ኢትዮጵያ ስናወራ ስለ ኢትዮጵያና ስለ ህዳሴ ግድብ ስናወራ ህዳሴ ግድብ ፋይል ጨርስ እኛ አልহামዱሊላህ አሁን ጨረስነውና አርካይቭ ውስጥ አስቀምጥነው ህዳሴ ግድብ ሌላ ፕሮጀክቶችስ የለንም ሌላ አረብ ዓለም ጋር የሚያገናኝን ነገርስ የለም ሌላ አሁን ባህር በር እንላለን ባህር በር ከማን አባታችን ጋር ልንቀበል ነው ይሄ አረቦች አይደለም ሬድሲ በሙሉ የሚቆጣጠሩት ያሉት ስለዚህ ይሄ አረበኛ የሚያወራ ቲምን ምን እንደሚያረጉትና ይሄ ነገሮች አሉና ኢላሃለው ኪንግስ ኦፍ ባይስ መሰርተው ማስተርገም ብቻ አይደለም እንደ ሐሳብ ተነስቶ ብር ሰበሰብን ሐሳባችን የኢትዮጵያ ድምጽ በአረበኛ ለአረቦች አሳምነና ብር ስንሰበስብ ያኔ ታቃለ አንድ ኩዌታዊ አቡ ሙባረክ የሚባል $1000 እንሰጠለ ህዳሴ ግድብ ኩዌታዊ ሰውዬ ነው እኛ ራሳችን ምንሸጥ አልহামዱሊላህ ስለቻልንበት ነው እሺ